ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካን የዘላለም ወገኖቼ በብዙ ምሕረትና ቸርነት ደግፎ በሕይወት ያኖረን ቸሩ መድኃኔዓለም የተባረከ ይሁን። እህታችሁ ሮማን ነኝ። ሁልጊዜ እንደምታውቁት በዚህ ሰዓት የሚቀርበው የዚህ ፕሮግራማችን ይቀጥላል። ብዙዎቻችሁ በስልክ በጽሁፍ ያበረታታችሁን የጸሎት ርዕሶቻችሁን የላካችሁልን በአብዛኛው ደግሞ የጸሎት ምላሻችሁን እንዳገኛችሁ እየነገራችሁን አላችሁ። ክብር ለእግዚአብሔር። አንዳንዶቻችሁ ቀጥሉ ጸልዩልን የምትሉ አላችሁ። አንዳንዶች የጸሎት ርዕስ እየቀየራችሁ የምታጸልዩን አላችሁ። በሁሉ ግን የኛ ስላልሆነ እኛ እንዲህ እንለዋለን፣ እግዚአብሔርን ይኸው ከሱ ጋር ከሷ ጋር ተስማምቼ ጥያቄያቸው መልስ ያገኝ ብለን ነው በእግዚአብሔር ፊት የምንቆመው። ምክንያቱም ይሄን ልናደርግ እግዚአብሔር እድልን ስለሰጠን፣ እድል ለእናንተ መጸለይ ለኛ እድል ነው። እናንተም አብራችሁ እንደምትጸልዩልን እናውቃለን። ክብር ለሱ ይሁን። ብቻ ግን አንድ ነገር ልማጸናችሁ። ምናልባት የስልክ ቁጥር ለመያዝ ያዙት ወገኖቼ። ነገር ግን መልእክቱን ስትሰሙት አብራችሁ የሚመጣ የጊዜው ሐሳብ የጊዜው ፈውስ አለና እንደው ከእግዚአብሔር መንፈስ ጋር እንዳንተላለፍ አብረን ምናደምጥ ምንሰማ ጸጋን ምንካፈል ብንሆን እንወዳለን። ጌታ ኢየሱስ ይባርካችሁ፣ ለበረከት ሁኑ። እንግዲህ ዛሬ ደግሞ ይሁንኑ የሁለተኛ ጴጥሮስ መጽሐፋችንን እንቀጥላለን፣ እንጸልያለን። በዘላለም ዙፋን በክብር ተቀምጠ ያለህ አልፋና ኦሜጋ ፊተኛውና ኋለኛው ብቻህን ታላላቅ ታምራትን የምታደርግ የታመንከው አምላክ ልዑል እግዚአብሔር ሆይ ስለ ሁሉ እናመሰግንሃለን። ረዳህን፣ አገዝከን፣ ባንተም ኃይል ጉልበት ሆነልን። ክብር ላንተ ይሁን። ባንተው ፊት እንቆማለን። ደግሞ የቃልህ እውነት ይበራልን ዘንድ ትላንት ከተናገርከው ትላንት ካስተማርከን ይልቅ ዛሬ ደግሞ እግዚአብሔር አምላክ በአዲስ ነገር ትመጣለህ ብለን ተስፋ አደረግንህ። ሁሉን ላንተ ሰጠን። ለሰሚም ለተናጋሪም ጸጋን የምታበዛ ትልቁ ጌታ ተባረክ። ሁሉን ላንተ ሰጠን፣ በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። በሁለተኛ ጴጥሮስ መጽሐፍ ላይ ያለውን ሐሳብ ነው እያየን ያለ ነው። ሁለተኛ ጴጥሮስ ምዕራፍ 1 ላይ ነን ያለ ነው። እግዚአብሔር እየረዳን በጣም ይገርማል። እንደው ዝም ብሎ ለማንበብ ቢሆን ባንዴ እንጨርሰዋለን። ነገር ግን የእግዚአብሔር ምሕረት ቸርነት ገኖልን ብዙ እንድናይ ሆነናል። ሐሳቡን ላንባው ምናልባት እስከ 9 ቁጥር ያለውን ድረስ ላንብብ። መሃል ላይ ስለሆነ ያለ ነው። በጌታ ስም አነባዋለሁ። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጵንጦስና በገላትያ በአቅዶቅያም በእስያም በቢታንያም ለተበተኑ መጻተኞች ይቅርታ እያነበብኩ ያለሁት የመጀመሪያው መልእክት ነው። በጣም ይቅርታ ይደረግልኝ። ሁለተኛው ጴጥሮስ መልእክት ምዕራፍ 1 ነው ማነበው። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋራ የተካከለ የክብር እምነት ላገኙ የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ ዕውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞቱ በዓለም ካለው ጥፋት አምልጣችሁ ከመለኮቱ ባህሪ ተካፋዮች በተስፋው ቃል እንድትሆኑ በእነዚያ ክብርና በተስፋ ቃል እንድትሆኑ ይቅርታ እንደገና አነባዋለሁ። ከመለኮቱ ባህሪ ተካፋዮች በተስፋው ቃል እንድትሆኑ በእነዚያ ክብርና በበጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ፣ በበጎነትም እውቀትን፣ በእውቀትም ራስን መግዛት፣ ራስንም በመግዛት መጽናትን፣ በመጽናትም እግዚአብሔርን በመምሰል የወንድማማችን መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶች እና ፍሬ ቢሶች እንዳትሆኑ ያደርጓቸዋል። እነዚህ ነገሮች የሌሉት እውር ነውና
በቅርብም ያለውን ብቻ ያያል። የቀደመውን ኃጢአቱን መንጻት ረስቷል። ስለዚህ ወንድሞቹ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህም ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችን መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር እጅግ አድርገን እናመሰግናለን። በዚህ ስፍራ ላይ ባለፈው ሳምንት የተመለከትነው በጣም በሚገርም ሁኔታ ጴጥሮስ የተሰጠውን ተልእኮ እንዴት እየተወጣ እንደሆነ ያየንበት ስፍራ ነው እና እያንዳንዱን በተለይ ምዕራፍ 1ን ሲጀምር የተናገረውን ከምን መጠበቅ እንዳለባቸው ይናገርና አሁን ደግሞ ከውስጥ ካለው ማንነት መጠበቅና ራስን መግዛት የሚቻልበትን ጉልበት እንዴት መቀጠል እንዳለባቸው ሊተጉ ከተገባ መትጋት ያለባቸው ለምን እንደሆነ ለምን እሱ የጠራን ለዘላለማዊ ክብሩ ለበጎነቱ ለታላቅነቱ እሱን ወደ መምሰል ማንነት እሱን በማወቅ ህይወት እንድንቀጥል እንደሆነ በብዙ ተመልክተናል። ስለዚህ በተለይ ቁጥር 5 ላይ ስለዚህ ምክንያት እሱ ከሰጠን ከዚህ ከታላቅ የመለኮቱ ባህሪ ተካፋዮች እንድንሆን ካደረገን ልክ የተነሳ ስለዚህ ትጋቱን ሁሉ ያሳያችሁ ልትተጉ ይገባችኋል። ምትተጉት ክርስቲያን ነኝ ካልክ ክርስቲያን ሆነ በክርስትና ህይወት ውስጥ ልትኖር የሚገባ መስመር ላይ ልትገባ ይሄ ደግሞ ሲመች በሳምንት የተወሰነ ቀን በሰዓት በቀን የተወሰነ ሰዓት ወይም አንዳንድ ጊዜ በወር አንድ ጊዜ ኮንፈረንስ ይዘጋጅ ወይ በአመት የምትተጋበት ትጋት ሳይሆን በእያንዳንዱ እንቅስቃሴ በትጋት ክርስትና ልትፈጽመው የሚገባ ነው። ትጋትን ሳታቋርጥ ልታደርግ ይገባል። ምናልባት አንዳንዱ ላይ መች ይችላል ባይመችም ልትተጋ ይገባል። እንዲህ ስለ ትጋት ሳስብ በመጽሐፍ ቅዱሳችን በሴት መጽሐፍ ከተጻፉበት አንዱ ሩት የሚለው መጽሐፍን በብሉይ ኪዳን ስናይ አምላክሽ አምላኬ ይሆናል ብላ መለየት እንዳለባትና ከሷ ምንም እንደሌለ ተነግሯት ግን ግድ የለም በምትኖሪበት ልኖር በምትሞችበት ልትኖሪ አምላክሽ አምላኬ ይሆናል ብላ ወጣችና ከዛ ስትደርስ ወይ ይሄ ነው እንዴ ብላ አልተቀመጠችም። ዝም ብላ የችና ህዝብ ሁሉ ተንጫጭቶ የምናልባት የሳምንት መልካም ነገር አድርገውላቸው ይሆን አላውቅም። ነገር ግን ከዛ በኋላ ስትመለከት ቁጭ ብላ አይደለም ልትተጋ ይገባታል። አምላክሽ አምላኬ ብያደል ህዝብሽ ህዝቤ ብያደል ፈቅጄ ራሴን ሰጥቼ አይደል አለችና በምዕራፍ 2 ላይ ስትመለከቱ እንግዲህ ልሂድ ፍቀጅልኝ ሞገስ ባገኝ ምን ላድርግ ልቃርም ልሂድ አለች። ለቃርሚያ ሞገስ ለመነች። ህዝብሽ ህዝቤ አምላክሽ አምላኬ ያለችው ያንን ህዝብ ያ ተጎበኘ የተባለውን ህዝብ ተሰድደን የመጣ ነው። ሀገራችን ምግብ ስላለቀ ነበር። ሀገራችን ምግብ ካለ ይሄዳለሁ ብላ ነው የመጣችው። ታዲያ ካለ ብላ ልትዝናና የመጣች ሲመስል ሳለ አይደለም። አሁን ዝም ሲል ሁሉ ጸጥ ሲል እኔ በዝም ብዬ አልቀመጥም። አምላኩ አምላኬ ነው፣ ህዝቧ ህዝቤ ነው። እናስ እኔ ቃርሚያም ቢሆን ሞገስ ለምኜ ቃርማለሁ። ከዛ ስትጠየቅ ዝቅ ብላችሁ ስትመለከቱ በደረሰችበት ስፍራ የእርሻው ባለቤት የሆነው ቦዔዝ ሲመለከት ይቺ ማነች ሲል ይኸው ከመጣ ጀምሮ አላረፈችም። በትጋት ትቃርማለች። በትጋት ነው የምትሰራው። እሷማ ከሞዓብ ምድር የመጣችው ሞዓባዊቷ ሩት ነች ብለው ይነግሩታል። ያያት በሙሉ ሚያያት እንግዳ ነች። ታዲያ ይቺ እንደ እንግዳ አንድ እንድትን ያረፈች ምን ያገባኝ አይነት አይደለም። በትጋት ምክንያቱም የመጣችበትን ቆርጣ የወሰነችበትን ስላወቀች ለገባችበት እውነት እስከ ፍጻሜ ሄደች። ፍጻሜዋን ስንመለከት ደግሞ የክብር ፍጻሜ ሆነላት። ልክ እንደዛው ጴጥሮስ የሚለው ነገር አለው። እንግዲህ ይሄንን የጌታችንን የመለኮቱ ባህሪ ተካፋዮች ልንሆን ከሰጠን እሱን በማወቅና እግዚአብሔርን እንድንመስል የሚሆነውን ህይወት እንድንካፈል ወዶ የተጠራችሁ እናንተ ቅዱሳን ለመሆን የተመረጣችሁ የእግዚአብሔር ወገን ያልነበራችሁ ወገን የሆናችሁ እናንተ ስሙ። አሁን ስለዚህ እግዚአብሔር ስለሰጣችሁ ልትተጉ ይገባል። ትጋታችሁ በሁሉ እግዚአብሔርን በማወቅ ለእግዚአብሔር በመገኘት እግዚአብሔርን በምን ትጉ ይላችኋል መሰል። እንግዲህ ትጋትን ሁሉ እያሳያችሁ ምን አድርጉ? ሁል ጊዜ በትጋታችሁ ላይ በእምነታችሁ በጎነት፣ በበጎነት ራስን መግዛት፣ ራስን በመግዛት ደግሞ እግዚአብሔር ማወቅ ዕውቀትን ጨምሩ እያለ ይነግራቸዋል። የሚጨመር ነው ያንዳንዱ ነገር። ቀን በቀን እየጨመራችሁ እየተጋችሁ በሁሉ በእምነት ይተጋል። አዎ ይተጋል።
ትላንት አምኛለሁ እግዚአብሔር ይሁንና እንደዚህ ሆኖ ነበር ይሄንን አደረገልኝ ብለን መስክረን ዘጭ ብለን ልንቀመጥ አይደለም እኮ ትላንት ያደረገው ለዛሬም እንደሚሰራም ላንተም ለሌላውም የሚሆን እምነትን ጨምር ትጋትህ በእምነት ይሁን ትጋትህ በበጎነት ይሁን ቸርነት በማድረግ ይሁን ትላንትና አድርጌያለሁ ለእነንትና አድርጌ መልስ ታገኘው የምትልበት አይደለም አሁንም አድርግ ትላንት አድርገህ ከሆነ አሁንም ጨምር ከሁሉ በላይ በበጎነት ላይ ዕውቀትን ጨምር በዕውቀት ደግሞ እግዚአብሔርን ማወቅ አለ እግዚአብሔርን መረዳት አለ በተለይ ዘመናችንን እየናጠ ያለው ነገር ስንመለከት እግዚአብሔርን ለማወቅ ባልወደዱ መጠን እሱ እየጠበቀ ተዘጋጅቶ ተዘርግቶ ይያለ እወቁኝ ይያለ ትላንት ያወቀው ቃል አይበቃም እኔ በጣም ይደንቀኛል አንዳንድ ጊዜ ቆም ብያስብና ትላንት ያወቅነው ያለቀ ይመስለናል ችለን የጨረስን ይመስለናል አልጨረስንም እግዚአብሔር ነገር አያልቅም እንኳን የሕያው አምላክ እግዚአብሔር ያልተደረሰበትና ቀን በቀን የምንኖረው የራሳችን ህይወት ኑሯችን ትዳራችን ልጆቻችንን እንኳን አውቀን አልጨረስናቸው ስለዚህ ለማወቅ ነው መዘጋጀት ባልሽን አውቀሽው ጨርሰሽ መስሎሽ ከሆነ አላወቅሽው ሚስትህን አውቃት አልጨረስክም እንኳን እሷን ራስክን አላወቀው ግን አንተን ያወቀህ ራስክን ልትገዛ እንድትችል ቀን በቀን ምንሁን የተጋሁን በነገር ሁሉ በትጋት የምትቀጥሉን የትላንትናው ትውስታ እንደ ገድል የሚወራ አይሁን ምክንያቱም ዘላለማዊ የሆነ ነገር ነው እየጠበቀ ያለው በዚህ ትጋት ውስጥ ነው ክርስቶስን የምትገልጠው በተለይ በአንደኛ ጴጥሮስ መጽሐፍ ላይ ሄደን ስንመለከት ያለን በህይወት የመኖራችሁ ምክንያት እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁን የሱን በጎነት ለመናገር የተመረጠ ትውልድ ናችሁ እና ልትናገሩና የንጉስ ካህናት ናችሁ እኔ በጣም ፈራለሁ ነብዩ እንደዚህ ብሎ ይናገራል ህዝብ እግዚአብሔርን በማወቅ ለማወቅ ጠፍቷል ዕውቀት ከማጣቱ የተነሳ ጠፍቷል አንተም ዕውቀትን ስለጠላ ካህን እንዳትሆኑ ናኩ ይላል ዋት ካህን የእግዚአብሔር ካህን ከመሆን መናቅ የሚመጣው መጠላት የሚመጣው ገለል የምንባለው ዕውቀት ከማጣት ትላንት ያወቃችሁ ወገኖቼ ከዕውቀታችሁ የተነሳ ነገር የጨመራችሁ በጣም አዝናለሁ ብዙዎች በጣም በሚገርም ሁኔታ የመጽሐፍ ቅዱስ ኮሌጆች እየገቡ እየተማሩ አሉ ዕውቀታቸው በጨመረ ቁጥር ግን እሱ መፍራታቸው ጨምሯል ወይ እግዚአብሔርን ማወቃቸው ጨምሯል ወይ የሚል ስጋት አለብኝ አንዳንዶች ዲግሪ መያዛቸው ወይም ማስተሬት መጨመር ወይም ዶክተሬት መያዛቸው ከሌሎች ያስተዳደር እርከን ከፍ ለማለት ለመብለጥ ከሆነ እጅግ ያሳፍራል ደግሞም የሚመስልበት ጊዜ ነው ብዙዎች ዶክተሬታቸውን እንትናቸውን ሰርተው ግን እግዚአብሔርን ከመፍራት ርቀው ከዛ የተነሳ ምንም አይደለም ብለው ኃጢአትን ነው ከማለት ከጎደሉ እግዚአብሔርን ለማወቅ አልተማሩትም እግዚአብሔርን በእርግጥ መንገዶቹን አካሄዱን ታሪኩን እንድናውቀው መማራችን ይጠቅማል ምንም ስህተት እንደሌለ አምናለሁ ነገር ግን ወደ እግዚአብሔር ካላስጠጋን ምን ይጠቅማል የያዛችሁት የትኛው አይነት ስታተሳችሁ ወይም ዲፕሎማው ዲግሪው ማስተሬቱ ዶክተሬቱ ፕሮፌሰርነቱ የትም ድረሱ ወደ ላይ ካላስጠጋና ሰውን ወደ ላይ የምትወስዱበት እምነትን የሚጨምር እግዚአብሔርን ማወቅ የሚጨምር እግዚአብሔርን በማወቅ እግዚአብሔርን መፍራት ነው የሚመጣው ባወቅነው ቁጥር እንንቀጠቀጥለታለን እንጂ አንደፍረውም ባወቅነው ቁጥር ሕግጋቱን ለመጠበቅ ይጠቅመናል እንጂ ይሄ የተጻፈው ለእንትና ነው ብለን ዘግተን እንድንቀመጥ አይደለም ለትምህርታችን የተጻፈ መጽሐፍ ስለሆነ ወደ እግዚአብሔር እውነት የምናድግበት ስለሆነ ዕውቀትን በየቀኑ በትጋት ልጨምሩ ይገባል አውቃለሁ 2-3 ሳምንት ተናግሬበታለሁ ነገር ግን ፍሬያችንና ነገራችን ሲታይ ግን እንኳን እግዚአብሔርን የምናውቅና ሰምተነው የምናቅ እስከማይመስል ድረስ እጅግ አሳፋሪ በሆነ ቁልቁለት ውስጥ እየገባናለን ስለዚህ ቆም ብለን ራሳችን ልናይ ይገባናል የት ነን ወዴት ነን ምን እየሰራን ነው ስለዚህ ይሄንን ነው ትጉ የትላንትናው ለናንተ ገድል አይደለም ገድል የሚነገረው ለሞተ ሰው ነው ላለቀለት ነው
ገድል ዘመኑን ለጨረሰ ከዚህ ዓመት እስከዚህ ዓመት ነበረ ከዛ ደግሞ እንዲሰራ ተብሎ ገድሉ ሊነገር ይችላል ያሳለፈው ታሪክ። አንተ ግን በህይወት ስትኖር አሁን እስትንፋሳችሁ ከናንተ ጋር ያለ በስጋ በቀረላችሁ ዘመን ልትኖሩ ከተገባ ትጋትን ጨምሩ። በትጋታችሁ ነው የላይኛውን ዘፈር ልትሄዱ የምትችሉት። ወደ ላይ ከፍ እያልን ልንሄድ የምንችልበት ትልቅ ነገር በትጋት ልንፈጽመው የተገባውነት ነው። በተለይ እግዚአብሔርን በማወቅ በመረዳት ከፊት ይልቅ ልንተጋ ይገባናል። በጣም አሳፋሪ የሆኑ ነገሮች እየሰማን ስላለ ባወቁ ቁጥር የተቀመጡበት ያስተዳደር ድንበራቸው ሕግ የቤተ ክርስቲያን ደንብ አለቃቸው ሆኖ ከእግዚአብሔር ቃል ይልቅ የመተዳደሪያ ደንባቸው ትልቅ ሆኖ ከዚህ የተነሳ የእግዚአብሔርን ነገር ሲገፉ ሰዎች ሲታዩ እግዚአብሔርን ስላላወቁት ነው። ደፍሬ ነው የምናገረው። ሰው እግዚአብሔርን ካወቀ አብዝቶ ነው ዝቅ የሚለው። ሰው እግዚአብሔርን ከተረዳ ከትላንት ይልቅ ለዚህ ለከበረው ጌታ ራሱን ዝቅ ያደርጋል እንጂ አለሁ እኔ አይልም። አለሁ እኔ እበልጣለሁ አይልም። የተሻልን መስሎን ከሆነ ተሳስተናል። ቃሉን ባወቅነው ቁጥር ከወንድሞቻችሁ መብለጥ ትፈልጋላችሁ፣ የሁሉ በታችሁ ነው። ውረዱ። ለምን? እሱ የከበረ ሆኖ ሳለ ዝቅ ብሎ መጥቶ ከወረደ እሱን ልንመስለው ከተገባ በተጨመረልን ዕውቀት ባወቅነው ቁጥር እየፈራነው ነው የምንሄደው። በተጠጋነው ቁጥር እንንቀጠቀጣለን እንጂ አይደፈርም እግዚአብሔር። እሱም ባወቅ ምን ነው ባላወቅኩት እስክትሉ ድረስ ለስጋ አይመችም፣ ለዓለም ኑሮ አይመችም። እግዚአብሔርን እያወቁ እየተረዱ መምጣት ለዚህ ዓለም ለጨለማው መንግስት አትመቹም። እግዚአብሔርን ከማወቅ ስትመለሱ ግን ሁሉ ይመቻችኋል። የምትፈልጉት ሁሉን ማግኘት ከሆነ ቀላል ነው። እሱም ማወቅ ከሆነ ግን ያስፈራል። ትደነግጣላችሁ። ያላችሁን እየጣላችሁ ይሁንልህ ነበር የምትሉት። ስለዚህ በየቀኑ ልትጨምሩ የሚገባ ትጋት እግዚአብሔርን ማወቅ ነው። እግዚአብሔርን ማወቅ ጨምሩ። ዕውቀት ይብዛላችሁ። ባወቃችሁ ቁጥር እግዚአብሔርን ትፈራላችሁ። እንደገና ከወንድሞቻችሁ ጋር እነሱ ከኔ ይበልጣሉ ነው የምትሉት። እውነቴን እኮ ነው የምነግራችሁ። እኔ በጣም በሚገርም ሁኔታ ዛሬ ጌታን ተቀብሎ የሚናገረውን ስሰማ እኔ አውቃለሁ እንዴ እንድል ያደርገኛል። ምክንያቱም አላቅም። እውነት ነው ደግሞ በእውነት ነው የምነግራችሁ። ምክንያቱም እግዚአብሔር እርሱ አምላክ ስለሆነ ደገፈ ረዳን እንጂ ችለን አናውቅም። ስለዚህ በችሎታችሁ መስሏችሁ ከሆነ ትልቅ ክስረት እየከሰርናለን። እግዚአብሔር መሐሪና ሁሉን ቻይ ስለሆነ በጽድቅ እውነት እየደገፈ አቁሞናልና ለአምላካችን እንድንገኝ ትጋት መጨመር ይሆንልን። ታዲያ ከዚህ ትጋት ጋር ራስን መግዛት ይጨመርላችሁ ይላል። ከዚህ ዕውቀት ጋራ ምን ጨምሩ? እግዚአብሔርን ባወቃችሁ ቁጥር እዴ ብሎ ግራ ያጋባል። ታዲያ እንዴት እንሁን? ምን እናድርግ? ወዴት እንሂድ ያሰኛል። ራስን ግዛ። የገባህበት መንገድ ጸጋ ያለው ኃይልን የሚሰጥ እሱ ጌታ ስለሆነ ለዚህ ነው ጳውሎስ ሲናገር በፊልጵስዩስ መጽሐፍ 4 ላይ ኃይልን በሚሰጠኝ በክርስቶስ እኔ ሁሉን እችላለሁ። ሁሉን እንድችል ብቃትና አቅም የሆነኝ እርሱ እግዚአብሔር ነው ኃይል ሰጥቶኝ። ስለዚህ ኃይል ሰጥቶን እንጂ ችለን አይደለም። እንግዲያው እግዚአብሔር ኃይል እንደሚሰጠን ገብቶን ከሆነ ራሳችሁን ግዙ። በተለይ አንድ ስፍራ ላይ ባነበውዳለሁ ራስን መግዛትን ሳስብ በዚህ በቆሮንቶስ መጽሐፍ ላይ የሚናገረው ነገር አለ። ብዙ ምሳሌዎች ጳውሎስ ይናገራል። በተለይ ስለ ሩጫ የሚናገረውን መናገር ደስ ይለኛል። በአንደኛ ቆሮንቶስ መጽሐፍ ምዕራፍ 9 ላይ ያለውን ሐሳብ ልመልከት። ቁጥር 24 ላይ በሽቅድድም ስፍራ የሚሮጡ ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን ለማግኘት እንታገል ይላል። ሩጫ ለመሮጥ የተነሳ የሆነ ሸክም ተሸክሞ የሆነ ነገር አድርጎ ጥበብ ያለ ነገር አድርጎ ለመዝናናት ለሰውነት እንቅስቃሴ የማይመች ነገር አድርጎ አይሮጥም። አይታችሁ ከሆነ ሴት ወንዱ ቁምጣ ለብሶ ነው የሚሮጠው። በዓለም አደባባይ ኢትዮጵያዊ ሴት ራቁቷን በቁምጣ ስትቆም ስታወታ ያስደነግጣል። ነገር ግን በሩጫ ሰፈር ከሆነ ልክ ነች።
ለክታ ራሷን ገዝታ ለዛ የሚመጥን አለባበስ ለብሳ ትሮጣለች። ለብቻዋ ግን ቤት ውስጥ አሁን እዚህ ጋር በቁምጣ ወዲህ ወዲያ ስትል ብታዩት ትደነግጡ ይሆናል። ምክንያቱም አጭር ቁምጣ ነች፣ ሴት ነች። እንደ ባህላችን አይደለም፣ እንደ ወጋችን አይደለም ልንላት እንችላለን። በሩጫ መስመር ግን ስትገባ የምትለብሳት ካኒተራዋ እንኳን በጣም ቀጭንና አጭር፣ በዚህ ላይ ደግሞ ቁምጣዋ አጭር፣ ለምን እንደ ልብ ለመሮጥ የሚያስችል ያለ ሸክም መሮጥ እንድትችል የሚያበቃት ራሷን ሰብሰብ ግዝት አድርጋ አሁን ባህሏን አይደለም፣ አሁን ሴትነቷን አይደለም፣ አሁን የገባችበትን የሩጫ ሰልፍ ረድፏን መሽቀዳደሟን ብቻ ነው የምታየው። የገባችበት ነገር ራሷን ጥንቅቅ አድርጋ ከባህል ወጣ፣ ከህግ ወጣ፣ ከሴትነት ወጣ ራሷን ግዝት አድርጋ ለመሮጥ ተዘጋጃለች። ሴቷን ያሳየኋቸው አውቄ ነው። ምክንያቱም ደንባችን አይደለም። ጥንቅቅ እንድንል የሚያደርገን ደስ የሚያሰኝ ባህል አለን። ደባሉ አይደለችም። ልትሮጥ ስትነሳ ሙስሊም ብትሆን ክርስቲያን ለመሮጥ ስትነሳ ያላትን አውልቃ ነው የምትሮጠው። ይገርማችኋል። ለምን ሲባል ለሩጫው የሚመጥን አለባበስ ራሷን ጥንቅቅ አድርጋ የምትገዛ ትሆናለች። ምናልባት ደግሞ የሚታገል ቢኖር ራሱን ይሰበስብ ይገዛና ለማሸነፍ ይታገላል። ሚገርመው እንደዚህ በሙሉ ዋንጫ ካገኙ በኋላ የሚጠፋ ነው። የኔና የናንተ ራስን መግዛት ግን ለማይጠፋው ዘላለማዊ ለሆነው ለእግዚአብሔር መንግስት ወግና ህግ ነው። እናስ ወገኖቼ ራሳችንን ልንገታ ይገባናል። ለዚህ ነው ኑሮዬ ይበቃኛል ማለት ማትረፊያ ነው። ልኬን አይቼዋለሁ፣ ያንንም ይህንንም እያየው ግራ ልጋባም ሰብሰብ ማለት ያቅተንና የእግዚአብሔር መንግስት ከማየት ዞር እንድንል የሚያደርገን ምኞቶቻችን ይሰፉና እቅዳችን ይሰፋና የኛ በተሰጠን ትራክ ሳይሆን የምንሮጠው ወይም የምንራመደው የጎረቤትን ልክ አይተን ከሌላው ተወዳድረን የምንኖር ከሆነ ራስን ከመግዛት ማንነት ወጥተን በሌላው ሐሳብ በሌላው ምኞት እንነዳለን። ያን ጊዜ ያንን ለመሙላት ስንል ቀማኛ፣ ነጣቂ፣ አጭበርባሪ እንሆናለን። ከእውቀቱ ቃል እንጎላለን። ስለዚህ ከምንም በላይ ራስን መግዛት ሁሉ ጊዜ ትጋ። እግዚአብሔርን ስታቀው እግዚአብሔርን በማወቅ ውስጥ ያለውን ፍርሃት ጠብቀህ ያንተን ድርሻ ለመወጣት ራስን ግዛው። ምናልባት ጥቂት ነገር ስለተገለጠልህ ትልቅ የሆንክ እንዳይመስልህ። ብዙ ጊዜ ተናግሬዋለሁ ስንፍናዬ ስለሆነ፣ ግን እግዚአብሔር ስላስተማረኝ እግዚአብሔር ረድቶኝ ረጅም ጊዜ መጾምና መጸለይ ቻልኩ። አንድ ወቅት ላይ ምህረት ገኖልኝ ነው አልመሰለኝም። ግን ስወጣ ውጪ ሳይ አገልጋይ የተባለ ካፌ ቤት ተቀምጦ ሳይ ምን እዚህ አይጸልይም እንዴ ምናምን እላለሁ። እንደኔ ማለቴ ነው። እንደኔ ለምን አይጸልይም እዚህ ጋር ምን ማለት ጀመርኩ። በኋላ ጸሎቴን ጨረስኩና የሚቀጥለው በቃ እንደ ህግ እንደ ደንብ ሆነ። ሰውነቴ ለመደውና ጸልያለሁ ብዬ ተነስቼ ገባሁ። ምንም ርዕስ የለኝም ለመጸለይ። እግዚአብሔር ደግሞ ጸጋን አልጠየኩም። ናገብቼ ተንበረከኩ። ገና በማለዳ በረሃብ ገና በተንበርክኬ ራሴን ከዛ ደግሞ ምን እንደምጸልይ ጠፋብኝ። ግራ ገባኝ። እንዴ መጸለይ አልችልም እንዴ? አዎ አልችልም። መጾም አልችልም እንዴ? አልችልም። መንበርከክ አልችልም። በኋላ ገባኝ ለካ አልችልም እንድል አደረገኝ። በኋላ ነው ቆም ብዬ አሃ ከኔ አይደለም ከሱ ነው። ኃይልን ከሚሰጥ ከሱ፣ ጉልበት ከሚሆን ከሱ ነው። ራስን ሰብሰብ ግዝት አድርገን ልንቀጥል የተገባው ለመቀጠል የቻልክ የመሰለህ አትቀጥል። አትችልም፣ አልችልም የሚያስችል ጸጋ ከሱ ዘንድ አለን። ስለዚህ ራሳችንን ግዝት አድርገን በእግዚአብሔር የፈቃድ ምክር በቃሉ እውነት ራሳችንን እያስገዛን መራመድ እንድንችል እግዚአብሔር ይርዳን። በዚህ እንትጋ። እግዚአብሔርን በማወቅ በበጎነት በእምነት ትላንት የነበረውን እየጨመርን ትጋቱ ዛሬም እምነትን በትጋት ዛሬም በጎነት በትጋት ዛሬም እግዚአብሔርን ማወቅ በትጋት ዛሬም ራስን መግዛት በትጋት ይሆንልን እንጸልያለን። የአባቶች አምላክ ትልቅ እግዚአብሔር ሆይ በብዙ ምሕረትና ቸርነት የደገፍከን አንተ ይኸው ጌታ ሆይ ጥቂት ያወቅን ሲመስለን ሁሉን የገዛን ይመስለናል። ነገር ግን ለካ አንችልም።
ስለዚህ የዘላለም አባት ራሳችንን ገርተን በታማኝነት የሚመጥን ሕይወትና ኑሮ ኖሮን አንተን እያወቅን በዚህ ትጋት እግዚአብሔር አምላኬ ሆይ በበጎነት እግዚአብሔር ሆይ በእምነት ለሌሎች የምንተርፈው እንድንኖር ራሳችንን እየገራ ኑሮዬ ይበቃኛል በሚል እውነት ሰብሰብ ብለን ለተጠራንበት እውነት መኖር እንድንችል እንድትረዳን ጸልያለሁ። ጌታ ሆይ ዛሬ ላይ ያወቅን ሲመስለን ሌሎችን የተቸንበት ዘመን ያብቃን። የዘላለም አባት ሆይ የረዳህን አንተ እንደሆንክ ገብቶን ጨምረን ለማወቅ እንድንዘጋጅ እርዳን። ባወቅን ቁጥር ግን የመብለጥ ልክ የለውም። አንተ ስትታወቅ አንተ ስትታይ ልካችን ይገባናል። ምንም የማናውቅ እንደሆነ ነው የምንረዳው። ልክ እንዳልሆን ልክ የሆንከው አንተ ብቻ እንደረዳህን ይገባናል። እባክህን ጌታ ሆይ ያወቅን መስሎን ለጥፋት የተጋረድን የተሰጠን እንዳንሆን ራሳችንን እየገራን አንተን ለመምሰል የምንታደፍ እንድንሆን እንድትረዳን ጸለይኩ። የክፋት ጉልበት ያመጻ ኃይል ይከልከል። የዘላለም አባት ምድራችንን ኢትዮጵያን መሪዎቿን በማስተዋል በጥበብ በኃይል ትልቅነት እንድደግፍ በስም ጸለይኩ። የበቀል ኃይል የክፋት ጉልበት ይከልከል። በኤርትራ ምድር ሰላምና ረፍት ይምጣ። ቸርነት ይሰማ። ያንተ በጎነት ጣልቃ እንዲገባ በስም ጸለይኩ። በሁሉ ክበር። እንወድሃልና ከብረሃለን። ሕያውና ጻድቅ በሆነው በልጅ በኢየሱስ ስም ጸለይኩ። አሜን። እግዚአብሔር አምላክ ምድራችንን ኢትዮጵያን ኤርትራ ምድር ይባርክ። ምናልባት ወገኖቼ በዩቲዩብ እየተላለፈ ስላለ እናንተ ሰምታችሁ ሌላው እንዲሰማ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። አብረን እያገለገልን ነቅለን የምንወጣበት ወደ ሕያው አምላክ የምንፈልስበት ዘመን መጥቷል። ኢየሱስ ያድናል። ተባረኩልኝ።